ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ የምኖርበት ተስፋ እርሱ ነው እረፍቴ ያለ ጌታ ብኖርማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዮሐንስ ወንጌል ምዕራፍ 14 ከቁጥር 28 የተጠቀሰውን የጌታን ቃል በተሳሳተ መንገድ ይረዱትና ጌታ ኢየሱስን ከሥላሴ አካልነት ያጎሉታል። ከኔ አብ ይበልጣል። ይህንን ጥቅስ በመጥቀስ አብ ከወልድ ይበልጣል የሚሉን አሉ። ምስጢሩ ግን እውነት አብ ከወልድ ይበልጣልን? ወልድስ ከአብ ያንሳልን? ይህንን የመጽሐፍ ቅዱስ ክፍል ቤተክርስቲያን የቀደሙ አባቶች እና ሐዋርያት እንዴት ገለጹት? አብ ከእኔ ይበልጣል ስል ምን ማለት ነው? ወልድ በተለየ አካሉ ሥጋን በመዋሃዱ መከራን የሚቀበል መሆኑን ሲገልጽ ነው። በዚህም ወልድ ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ መከራውን ሁሉ ስለ ሰው ልጅ ፍቅር ተቀበለ። የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ። ሰውን ከወደቀበት ለማንሳት ከጉስቁልናው ለማውጣት ወደ ቀድሞ ክብሩ ለመመለስ ልዑለ ባሕርይ አምላክ ራሱን አዋርዶ ሥጋን ተዋህዶ መከራን ተቀበለ። ይህንንም ሲያደርግ ብርሃነ ዓለም ቅዱስ ጳውሎስ እንደተናገረው ይኸውም የእግዚአብሔር መልኩ ነው። ቀምቶ እግዚአብሔር የሆነ ሳይሆን ራሱን ዝቅ አድርጎ የአዳምን ባሕርይ ገንዘብ አደረገ እንጂ ሰውንም መሰለ። ፊልጵስዩስ 2:6 እስከ ቁጥር 7። እንግዲህ ጌታ ስለ ሰው ፍቅር ባደረገው የትሕትና ሥራ እንኳን ከአብና ከመንፈስ ቅዱስ ከመላእክትም አንሶ እንደነበር መጽሐፍ ቅዱስ ይናገራል። ከመላእክት ይልቅ በጥቂት ስለኛ ያደረገውን እጹብ ድንቅ ሥራውን ፍቅሩንና ትሕትናውን ሲገልጽ መላእክትን እንዳይሞቱ አድርጎ የፈጠረ አምላክ እሱ ግን ስለኛ ሞተ ብሎ ታላቅ ፍቅሩንና ሰውን መውደዱን ገለጸ። ስለዚህ አብና መንፈስ ቅዱስ በተለየ አካላቸው ሥጋን ተዋህዶ መከራን ባለመቀበላቸው ስለ ሰው ልጆች ፍቅር ከአብና ከመንፈስ ቅዱስ በሕልውና ሳይለይ መከራንና ውርደትን በመቀበል በትሕትና በገዛ ፈቃዱ ዝቅ ማለቱን ቢገልጽልን መናፍቃን ልዑሉን ኃያሉን ኤልሻዳዩን ጌታ ደካማ አደረጉት። ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ የምኖርበት ተስፋ እርሱ ነው እረፍቴ ያለ ጌታ